አርቲስት ሃጫሉ ሁንዴሳን ማን ገደለው? ገዳዮች ለፍርድ የማይቀርቡ ከሆነ ፍቅር ብቻው ምንም አያረግም ለኔ። ሃጫሉን የገደለው አሁን ላይ እድሜ ልክ ተፈርዶበት ከርቸሌ የሚገኘው ጥላሁን ያሜ የተባለ ግለሰብ አለመሆኑን አረጋግጫለሁ ሲሉም የሚሆነው አይታወቅም ብዬ ነው ይሄን የምናገረው እያሉ አውቃለሁ የሚሉትን ነገር ዘርዘር አድርገው ተናግረዋል። ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። መኪና ውስጥ አንድ ጠብታ ደም የለችም። ከአቶ ታዬ ደንዳ ንግግር ጀርባ ያለው እውነት ወይስ የፖለቲካው ጅምብር ስንል እንጠይቃለን። ምነው ሃጫሉ ካረፈ 5 ዓመታትን ዝም ብሎ ጠብቆ አሁን መናገርን ምን አመጣው? ይህ የብዙዎች ጥያቄ ነው። የሃጫሉ ጉዳይ አስገዳይ እንደሚኖረው ሁሉ በቀጥታ ገዳይም እንዳለው ይታወቃል ትላለች ስንኟ። በእርግጥ በነጎድጓዳማው ሰኔ ያኔ የሃጫሉ ሞት በተሰማ በቀናት ውስጥ ቅጥረኛ የተባሉት ወጣቶች በቁጥጥር ስር መዋሉን መንግስት ማወጁ አይዘነጋም። ይልቁንም ሃጫሉ ሁንዴሳ አዲስ አበባ ውስጥ አቃቂ ቃሊቲ ክፍለ ከተማ ገላን ኮንዶሚኒየም ተብሎ በሚታወቀው አካባቢ በተተኮሰበት ጥይት ህይወቱ ማለፉንም ፖለቲከኛው አጥብቀው ይቃወማሉ። ስለ ጉዳዩ በግሌ የራሴን ማጣራት አድርጌያለሁ የሚሉት የፖለቲካ ሲሆኑት አቶ ታዬ ጥላሁን ያሜ የአርቲስቱ ገዳይ እንዳልሆነ አረጋግጫለሁ፣ ይልቁንም በፖሊሶች ድብደባ ያልፈጸመውን ወንጀል አምኖ እንዲቀበል አድርገውታል።